ሰላም ሰላም እንዴት ናችሁ? ዛሬ ደግሞ እስኪ ስለ ዲቪ መውጣት ትንሽ እናውራ። ዲቪ መውጣት ጊዜው የ2026 ጊዜ በዚህ አሁን ሜይ 3 እንደመሆኑ እንዴት ውጤታችን ማየት እንደምንችል ትንሽ ነግራችኋለሁ። ተከታተሉኝ። እና ዲቪ ውጤታችን ለማየት በእነዚህ ይህንን ዲቪ 2026 የሚለውን የሚወጣው አሁን ነገ ስለሆነ ስለሱ አንድ ቪዲዮ ልስራ ብዬ ነው። እና የሚወጣውን ነገ ሜይ 3 ስለሆነ እንዴት ውጤታችንን ማየት እንደምንችል ትንሽ የቪዲዮ ሰርቻለሁ። ተከታተሉ። መጀመሪያ ሰርች የምናደርገው ዲቪ 2026 የሚለው ይህንን ሰርች እናደርጋለን። ከዛ ይህንን ሲመጣልን ይህንን ሳይት ሲመጣ በዚህ ሳይት እንገባለን። ከዛ በኋላ ይህንን ሌላ ሊመጣ ይችላል፣ ግን ትክክለኛው የነሱ ዌብሳይት ዩኤስ ዲፓርትመንት ስቴት ኦፍ ጂኦቪ ወይም ደግሞ ኤችቲቲፒኤስ ዲቪ ፕሮግራም ስቴት ዲቪ ዲኦቪ ነው። ከዛ ቀጥለን ወደዚህ ይወስደናል። ስንገባ ሁሉንም ማየት እንድንችል ግን መቀየር አለብን። ይሄ ወደ ዲስክቶፕ ሳይት እዚህ ዲስክቶፕ የሚለው መተን እንቀይረዋለን ወደ ዲስክቶፕ ሳይት በክሮማችን መጀመሪያ ላይ ገብተን እሱ መቀየር እንችላለን። ከዛ ቀጥሎ ውጤቱ ያው እንደምታዩት ሜይ 3 ነው። ውጤቱ አሁን ዛሬ ነው የሚለቀቀው እና በዚህ መሰረት የዲቪ ውጤታችን የሞላ ነው ይላል። ኦፕንስ ኦን ኦክቶበር እስከ ኖቨምበር 7 የሞላችሁት ውጤቱ ዛሬ ይሆናል የሚለው። ከዛ ቀጥለን እናገኛለን ቼክ ስታተስ የሚል አለ። እሱ ላይ እንገባና ቀጥለን ኮንቲኒው እንለዋለን። ኮንቲኒው ካልን በኋላ ይህንን ያመጣልናል። ከዛ አሁንም ኮንቲኒው የሚለው እነካዋለን። ከዛ ወደዚህ ይወስደናል። እዚህ ላይ ስናስቀምጥ ይሄ ኮንፊርሜሽን ናምበር ዲቪ ስንሞላ የነበረው ኮንፊርሜሽን ናምበር ነው የሚጠይቀን፣ ያኔ የተሰጠን ማለት ነው። እሱ እዚህ ላይ እንሞላለን። እዚህ ከሞላን በኋላ ቀጥሎ ይህንን ሙሉን ኮንፊርሜሽን ናምበርን ማስገባት አለብን። እሱን ካገኘን በኋላ ነው ቀጥሎ እዚህ ላይ የአያታችን ስም እናስገባለን። ከዛ ቀጥሎ የተወለድንበት ዓመተ ምህረት በፈረንጆች ያኔ ዲቪ ስንሞላ የምንሞላው ማለት ነው። በፈረንጆች ቀይረን የሞላንበት እናስገባለን። ቀጥሎ ያለው የሆነ ይሰጠናል። ሚስጥር ቁጥር ከሰጠን በኋላ ምን እናደርጋለን? ያ የሰጠን በትልቅም ይሁን በትንሽም ይሁን እንደሚነበብ አድርገን ይሄ እዚህ ላይ የምትመለከቱት መቀያየር እንችላለን ካልተነበበልን። እዛ በስሞልም ይሁን በካፒታልም ይሁን በደንብ ተጠንቅቀን እሱን መሙላት አለብን። ካልተነበበልንም መቀያየር እንችላለን። እንደዚህ እየቀያየር መስራት እንችላለን። ከዛ ቀጥሎ ስለ ሳሚት የምትለዋን ነክተን ሳሚት እንለዋለን። ከዛ ቀጥለን ወደ ሪዛልት እንሄዳለን። ሪዛልት ምንድነው የሚለው? አክሴፕት ከሆንን ይህንን ሪዛልት ያመጣልናል። እንዲህ መልክ ይላክልናል። ያ ሁሉ ነገር ካስገባን በኋላ ከዚህ በኋላም ብዙ ፕሮሰስ ቢኖረውም የሌተሩ በሌላ ኢሜይል ወይም በስልክ አይደውሉም። ያለውን ውጤት እንደዚህ ነው የሚልኩት። በቃ ያለውን ከዚህ በኋላ ብዙ ፕሮሰስ እንዳለው እንደምታውቁት በዚህ በኤምባሲ በብዙ ዶክመንትም ግን ሪጀክት ከተባልን በኋላ እንደዚህ አይነት ውጤት ያመጣልናል። ኢንትሪ ሃዝ ኖት ቢን ሰሌክትድ ይላል። ተስፋ ያለመቁረጥ ለቀጣይ አመት መሞከር ነው። ይህንን ይመስላል።
ስለተከታተላችሁ አመሰግናለሁ።